በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሳምንት በፊት ምስራቅ ኦርቶዶክሳውያን ከአምስቱ አኃት አብያተ ክርስቲያናት ኢትዮጵያ ካለችበት ጋራ ምን አይነት ልዩነት አላቸው የሚል ቪዲዮ ሰርተን ለቀን ነበርና ቪዲዮ በጣም አወዛጋቢ ሆኗል እና ለምን አወዛጋቢ ሊሆን እንደሚችል ይገባናል። ምክንያቱም የሆነ ካልለመዱት መልአክ የለመዱት ሰይጣን የሚል አይነት ሀሳብ አለና ምን ያክል ከባድ ሊሆን እንደሚችል ምናምን ይገባናል። ግን ኮመንት ሴክሽን ላይ በተለየ መንገድ ሰዎችን ግራ ሲያጋቡ የነበሩ ሁለት ሀሳቦች ናቸው። አንደኛው አብ ወልድን አላስገኘውም ወይ የሚሉ አይነት ጥያቄዎች ናቸው። ሁለተኛው ደግሞ ሞናርኪ ኦፍ ዘ ፋዘር ኢትዮጵያ ቤተክርስቲያን ሞናርኪ ኦፍ ዘ ፋዘርን አታስተምርም የሚሉ ሁለት ጥያቄዎች ናቸው በዋነኝነት ሲነሱ የነበረውና ጀስት ፈጠን ብሎ ሁለቱን አድሬስ ለማድረግ ያክል አብ ወልድን አላስገኘውም ወይ ለሚለው ጥያቄ እውነት ነው፣ አብ ወልድን አስገኝቶታል። ብርሃን ዘእምብርሃን አምላክ ዘእምአምላክ ስለሚል ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚል ግልጽ የሆነ የጸሎተ ሃይማኖት ምስክርነት አለ። እዛ ቪዲዮ ላይ ግን እኛ ለመናገር እየሞከርን የነበረው ኢስተርኖች ከኢትዮጵያ ቤተክርስቲያን የተለየ ኮዛል ፕሪኤሚነንስ ኦርደር ዊዚን ትሪኒቲ እንደዚህ አይነት ሀሳቦች አሏቸው ኢስተርን ኦርቶዶክሶች ማለት ነው። እና እነሱን ነበር አድሬስ ለማድረግ እየሞከርኩ የነበረው እና ትንሽ ግልጽ ለማድረግ ያክል እውነት ነው አብ ወልድን አስገኝቶታል። ነገር ግን አብ ወልድን ያስገኘው በግብርና በአካል ነው እንጂ በመለኮቱ አይደለም። ምን ማለት ነው? ኦሪገናውያንና ከዛ በፊት ከአራተኛው ክፍለ ዘመን በፊት የነበሩ መናፍቃን ምን ብለው ያስቡ ነበረ? አብ የሁሉም ነገር ምንጭ መነሻ ሶርስ የሆነና መለኮቱን ጭምር ወልድ መንፈስ ቅዱስም እንደዚሁም ከአብ ነው ያገኘው የሚል ሀሳብ ነው ያለው። ወይም ደግሞ the divinity of the son is secondarily begotten from the father የሚል አስተምሮ ነው እና እውነት ለመናገር ይሄ ምንፍቅና ሙሉ ለሙሉ የተወገዘ እና አደገኛ ምንፍቅና ነው። ሁለት አማልክት አሉ የማለት ያክል ነው እና ይሄ አስተምሮ እንዴት ነው የተስተካከለው? አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። ወይም ደግሞ the divinity of the father and the son and the holy spirit is consubstantial and co-eternal with each other ወይም ደግሞ በመለኮት ለዘላለም አንድ ናቸው በሚል አስተምሮ ሙሉ ለሙሉ የተስተካከለ አስተምሮ ነው ማለት ነው እና አብ ወልድን በመለኮቱ አላስገኘውም ማለት ነው። እዚህኛ እዛ ቪዲዮ ላይ አብ ወልድን አስገኝቶታል አይነት አስተምሮ አላቸው ስንል በመለኮቱ አብ ወልድን አስገኝቶታል የሚመስል አስተምሮ ኢስተርን ኦርቶዶክሶች ጋር ስላለ ይልቁንም በመጨረሻው ዘመን 1938 ላይ እና 1970 ላይ አሜሪካ ላይ የተቋቋመው ኦርቶዶክስ ቸርች ኦፍ አሜሪካ እንደ አዲስ ኦሪገንን ሙሉ ለሙሉ ከተወገዘ 1500 ዓመት ከሆነው በኋላ እንደ አዲስ አስነስተውት የኦሪገንን አስተምሮ እንደ አዲስ እያቀነቀኑ ስለሆነና የወልድና የመንፈስ ቅዱስ መለኮታቸው ከአብ የተገኘ ነው የሚል አስተምሮ እያስተማሩ ስለሆነ እሱን አድሬስ ለማድረግ ፈልገን ነው ማለት ነው። ሁለተኛው ሰዎችን ሲያወዛግብ የነበረው ጥያቄ የኢትዮጵያ ቤተክርስቲያን ሞናርኪ ኦፍ ዘ ፋዘርን አታስተምርም ወይ የሚል ጥያቄ ነውና እጥር ያለና አጭሩ መልስ የኢትዮጵያ ቤተክርስቲያን እንደዚህ አይነት አስተምሮ የላትም ነው መልሱ። እና ላይክ ስኩል ኦፍ ቲዮሎጂ ላይ ያላችሁ ሰዎች ናቸው ይመስለኛል በተደጋጋሚ ይህን ጥያቄ ስታነሱ የነበረው። ምናልባት እዛ ተምራችሁት ሊሆን እንደሚችል ከተማራችሁት ጋር ሊጋጭባችሁ እንደሚችል ይገባኛል። ነገር ግን ቃሉን ሱፐርፊሻሊ ወይ የሆነ መልቲፕል ቾይስ ላይ ወይም ደግሞ ክሮስ ማቺንግ ላይ ቃሉን አግኝታችሁት በቃ የኢትዮጵያ ቤተክርስቲያን ታስተምራለች ተብላችሁ ሱፐርፊሻሊ ታልፎ ይሆናል እና እንግዲህ የሆነ ጥራት ነጠቅ የሆነ አስተምሮ ስኩል ኦፍ ቲዮሎጂ ተምራችሁ ሊሆን እንደሚችል ይገባኛል። ጀነራሊ አንደኛ መናገር የሚፈልገው መጀመሪያ ላይ በክርስትና ታሪክ ሁለት ስኩል ኦፍ ቲዮሎጂስ ነበር የነበሩት፣ የእስክንድሪያና የአንጾኪያ። በጣም በሚገርም ሁኔታ ሁለቱ ስኩል ኦፍ ቲዮሎጂስ ላይ ከተነሱ ሊቃውንት ይልቅ የተነሱ መናፍቃን ይበልጡ ነበር ይባላል። እና ለምንድን ነው? ቲዮሎጂም ሆነ የመጽሐፍ ቅዱስ ጥናት በባህሪው ምን አይነት ጸባይ አለው? ሰውን የማሰናከል በጽዮን የመሰናክልን ድንጋይ አኖራለሁ በእርሱ የማይሰናከልም አያፍርም ብሎ ትንቢተ ኢሳይያስ ላይ እንደተናገረው ማለት ነው ምዕራፍ 9 ላይ ጌታችንም ይህንን ቃል ራሱ ደግሞታል። ምን ብሎ? በእኔ የማይሰናከል ምስጉን ነው ብሎ በጌታችን ላለመሰናከል፣ በወንጌል ላለመሰናከል፣ በመጽሐፍ ቅዱስ ላለመሰናከል፣ በስነ መለኮት ላለመሰናከል የሆነ ሌቭል ኦፍ ቅድስና፣ የሆነ ሌቭል ኦፍ ተጋድሎ፣ የሆነ ሌቭል ኦፍ መመረጥና በስተመጨረሻም ደግሞ የእግዚአብሔር ፈቃድ ስለሚጠይቅ ነውና የኢትዮጵያ የስነ መለኮት ትምህርት ቤትም ላይ እንደዛ ስለሚመስለኝ ነው። ምክንያቱም ከሚወጡ ሊቃውንትና ከሚወጡ የእውነት ምስክሮች ይልቅ ምንፍቅናዎች እየበዙ ስለሆነ ማለት ነው። እና ኦቨርኦል የስነ መለኮት ትምህርት በባህሪው ወይም በጸባዩ የሚያሰናክል አይነት ጸባይ እንዳለውና በሱ የማይሰናከል አያፍርም ይላል ቅዱስ ጳውሎስም ሮሜ ምዕራፍ 9 ላይ እና በሱ አለመሰናከል የሚባል ነገር እንዳለና ከመሰናከል በላይ የሆነ እውቀት
ከመሰናክል በላይ የሆነ ቅድስና፣ ከመሰናክል በላይ የሆነ መረዳት ሊኖረን ይገባል የሚለውን ጀነራሊ አድሬስ ማድረግ እፈልጋለሁ። ቬሪ ፓርቲኩላርሊ ወደ ዋናው ነጥብ ስመጣ ሞናርኪ ኦፍ ዘ ፋዘር ማለት ይሄ ወልድ ከአብ ይወለዳል፣ መንፈስ ቅዱስ ደግሞ ከአብ ይሰርጻል። ስለዚህ አብ የወልድና የመንፈስ ቅዱስ አስገኝ ነው የሚል ትምህርት አይደለም ውስጡ ማለት ነው። ሞናርኪ ኦፍ ዘ ፋዘር የሚለው ከዛ ፍጹም የጠለቀና በወንጌል ላይ ጌታችን የተናገራቸው እጅግ ብዙ በስተመጨረሻ ኦቶሪቲን፣ ፓወርን እና መለኮትንም በስተመጨረሻ ለአብ አትሪቢዩት የሚያደርግ ለምሳሌ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ማቴዎስ 28 ላይ ሊያደርግ ሲል ማለት ነው። እና ተሰጠኝ የሚል ቃል አለ። ለምሳሌ ተሰጠኝ ማለት ስልጣንን የሚሰጠው አብ ነው ብለው ነው የሚያስቡት እንግዲህ ኢስተርኖች እና ካቶሊኮች ማለት ነው። ሌላ ቦታ ላይ ደግሞ እውነተኛ አምላክ ብቻህን የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል ዮሐንስ 17 ላይ ማለት ነው። እውነተኛ አምላክ ብቻህን የሆንክ አንተን ብሎ እውነተኛ አምላክነትን ለአብ ብቻ አትሪቢዩት ያደርጋል ብለው ነው የሚያስቡት እነሱ ማለት ነው። እኛ መለኮትን ከስጋ ለመለየትና ለአጽድቆተ ትስብእት ብለን የኢትዮጵያ ቤተክርስቲያን የምታስተምረውን ማለት ነው። እነሱ ግን አክቹዋሊ መለኮትን ሙሉ ለሙሉ ለአብ አትሪቢዩት ያደርጉና መለኮቱ ራሱ ሰከንደርሊ ነው ቢጎትን የሆነ ወይም ደግሞ በሁለተኛ ደረጃ ከአብ የተገኘ ነው ብለው ያስባሉ ማለት ነው ካቶሊኮችና ኢስተርኖች። ሶስተኛ ደግሞ ለምሳሌ ያችን ቀን ግን ከሰማይ አባት በቀር መላእክትም ቢሆኑ የሰው ልጅም ቢሆን አያውቃትም የሚለውን እውቀትን እንኳን ወልድ ከአብ ሰከንደርሊ ነው የሚያገኘው ብለው ነው የሚያስቡት ማለት ነው። እና ከአብ የሚወጣ መንፈስን እልክላችኋለሁ፣ ሁሉ ከአባቴ ዘንድ ተሰጠኝ። ሌላ ቦታ ላይ ለምሳሌ ጌታችን ምን ይላል? ነፍሴን አኖራትም ዘንድ ጥላትም ዘንድ ስልጣን አለኝ፣ ይህችን ስልጣን ከአባቴ ዘንድ ተቀበልኩኝ ይላል። ስልጣን አለኝ ካለ በኋላ መልሶ ስልጣኑን ለአብ አትሪቢዩት ያደርጋል ብለው ነው የሚያስቡት ኢስተርኖችና ካቶሊኮች ማለት ነው። እና የኢትዮጵያ ቤተክርስቲያን ይህን አስተምሮ ሙሉ ለሙሉ አትቀበለውም ብቻ ሳይሆን በጣም አደገኛና ወልድን ኢንሳም ዌይስ ከአብ የሚያሳንስ ወይም ደግሞ አንድ እግዚአብሔር አለ የሚለውን አስተምሮ የካደ ነው ብላ ታምናለች። እና የኢትዮጵያ ቤተክርስቲያን ይህንን እንዴት ነው የምትተረጉመው ቢባል ጌታችን እግዚአብሔር አስቀድሞ ለሙሴ በኦሪት ምን ብሎት ነበረ? ሙሴ እግዚአብሔርን ፊትህን አሳየኝና ይበቃኛል ባለ ጊዜ ፍጡር ፊቴን አይቶ በህይወት ሊኖር አይችልምና ፊቴን አታይም ጀርባዬን ግን ታየዋለህ ብሎት ነበረ። ምን ማለት ነው? ማንም ፍጡር የሆነ እንግዲህ እግዚአብሔር ፍጡር እሱን እንዳያይ ሎቱ ስብሐት ክብር ይግባውና ትዕቢተኛ አምላክ ነው ማለት ሳይሆን ኢን ስቴት ኦፍ ሲን ወይም ደግሞ በኃጢአት ሆኖ እግዚአብሔርን ፊት ለፊት የሚያየው ፍጥረት እንደ ሳጥናኤል ለዘላለም ምውት ሆኖ የዘላለም ሞትን ይሞታል ማለት ነው። ወይም ደግሞ ከኃጢአት ንጹህ ከሆነች ከመቤታችን በስተቀር እሷ ምንም አይነት ኃጢአት ስለሌለባት እግዚአብሔርን ከኃጢአት ሳይነጻ አንድ ሰው እግዚአብሔርን ቢያየው የዘላለም ሞትን ይሞታል ወይም ዕፀ ሕይወትን እንደመብላት ስለሆነ ማለት ነው። ስለዚህ ፍጡር እኔን አይቶ በህይወት አይኖርም ብሎት ነበረ ለሙሴ። ስለዚህ እስራኤላውያን ጌታችን በዚህ ዓለም ሲመላለስ እኔ እግዚአብሔር ነኝ ብሎ ክሌም ሲያደርግ ሊትራሊ ብላስፌመስ ወይም ደግሞ እግዚአብሔርን ይሳደባል እያሉ የሚያስቡ የነበረው እግዚአብሔርን ማንም አይቶ በህይወት ሊኖር አይችልም የሚለው የሙሴን አስተምህሮ ይዘው ነበረ እና እዚህ አስተሳሰባቸው ላይ የሆነ ሌቭል ኦፍ እውነት አለ። ስለዚህ ጌታችን ምንድነው ያላቸው? ሰውን የሚሳደብ ኃጢአቱ ይሰረይለታል ካለ በኋላ መንፈስ ቅዱስን የሚሳደብ ግን ኃጢአቱ አይሰረይለትም በዚህም ዓለም በሚመጣም ዓለም ብሎ ምላሽ ሰጥቷቸዋል። ምን ማለቱ ነው? በቅኔ እኔን ልትሰድቡኝ ትችላላችሁ፣ እግዚአብሔር አይደለህም፣ ተራ ፍጡር ነህ፣ አሳች ነህ፣ ሐሰተኛ ነብይ ነህ እያላችሁ ልትሰድቡኝ ትችላላችሁ ካላቸው በኋላ ነገር ግን መንፈስ ቅዱስን የምልክበት ወራት ይመጣል፣ እኔ የምታገሳችሁ መንፈስ ቅዱስን እስከምልክ ነው። ምክንያቱም ጌታችን ከተሰቀለና ካረገ በኋላ መንፈስ ቅዱስን ስለሚልክ ማለት ነው። አይሁድ ሆይ እስክሰቀልና ካርግ ድረስ እኔን አለመቀበላችሁን ልታገሳችሁ እችላለሁ። ካረኩኝና መንፈስ ቅዱስን ከላኩላችሁ በኋላ ግን የእኔን እግዚአብሔርነት የምታውቁበት ጊዜ ይመጣል። ያን ጊዜ እኔን ካልተቀበላችሁኝ ግን የዘላለም ሞትን ትሞታላችሁ ነው ያላቸው። ምን ማለት ባጭሩ ጌታችን እነሱ ላይ ኢስተርኖችና ካቶሊኮች የሚሰናከሉባቸው ጥቅሶች በሙሉ ጌታችን ስለ ስጋው የተናገራቸው ናቸው ማለት ነው። ምክንያቱም በአይሁድ ዘንድ እኔ እግዚአብሔር ነኝ እያሉ መናገር ትዕቢትና ይልቁንም ደግሞ መንፈስ ቅዱስን እንደመሳደብ ስለሆነ ሁሉን ስለ ስጋው እየተናገረ በምስጢር ይናገር ነበር ማለት ነው። ስለዚህ ስልጣን ሁሉ በሰማይና በምድር ተሰጠኝ ያለው የወልድ ስጋው ነው እንጂ የወልድ መለኮቱ አይደለም ማለት ነው። እንግዲህ አንድ አካል አንድ ባህሪን ለሚያምን ሰው ስጋውና መለኮቱን ይከፍለዋል ሊል ይችላል። ይሄ ግን እኛን ከመሰናከል ለመጠበቅ ነው። የእግዚአብሔር ስጋውና መለኮቱ አይከፈልም፣ ግን አንትሮፖሞርፊካሊ እኛ ቴዎሎጂን እንድንረዳ ግልጽ ለማድረግ እኛን ከማሰናከል ለመጠበቅ ነው ማለት ነው። እንግዲህ የኢትዮጵያ ቤተክርስቲያን
ለአጽድቆተ ትስብእት ወይም ደግሞ ፎር ዲ አፈርሜሽን ኦፍ ክራይስትስ ሂውማኒቲ የሚል አስተምሮ አላት። ይህ አስተምሮ ሁሉንም ነገር ይመልሷል ማለት ነው። ምክንያቱም እነሱ የዮሐንስ ወንጌል ላይ ያሉትን ብዙ ጥቅሶች ሁሉንም ጥቅሶች ሁሉ ከአባቴ ተሰጠኝ፣ እኔ ከአባቴ የተነሳ ሕያው እንደሆንኩኝ የሚሉትን ጥቅሶች በሙሉ ጌታችን ክብር ይግባውና እውቀትንም ቢሆን ስልጣንንም ቢሆን ለምሳሌ ሌላ ቦታ ላይ አባቴ ሁሉ ይቻላል ይላል። ስለዚህ ሁሉ መቻልን ለአብ ሰጠ፣ ሁሉ መቻልን ከአብ በሁለተኛ ደረጃ ነው የሚያገኘው ብለው ነው የሚያስቡት። ክብር ይግባውና ማለት ነው። እና ይሄ ግን እኛ ምንፍቅና ነው ብለን ነው የምናምነው። እግዚአብሔር በመለኮቱ ከአብ ምንድነው አብ ወልድ መንፈስ ቅዱስ እሩያን ስለሆኑ ሁሉን ቻይነትም ቢሆን ስልጣንም ቢሆን ኃይልም ቢሆን እውቀትም ቢሆን መለኮትም ቢሆን ሊከፈሉ የማይችሉ ዲቫይን አትሪቢዩትስ ወይም ደግሞ የመለኮት ባህሪያት ናቸው ማለት ነው። እና እነሱ እነዚህን የመለኮት ባህሪያት ከፋፍለው ይልቁንም ደግሞ ለፍጡር ብቻ ሊጠቀሱ ለምሳሌ ኮዛል ሪሌሽንሺፕ የሚል አስተምሮ አላቸው። ኮዝ ማለት አንድ ምክንያት ካለ ውጤት አለ። ምክንያትና ውጤት በተፈጠረው ዓለም ውስጥ ኤግዚስት የሚያደርጉ ክሪኤትድ ሪያሊቲስ ናቸው። የተፈጠሩ ዓለም እውነቶች ናቸው ማለት ነው። እና እነሱ ግን ምን ብለው ያስባሉ? አብ ወልድን ኮዝ አድርጎታል፣ ወልድ ደግሞ መንፈስ ቅዱስን ኮዝ አድርጎታል። ስለዚህ አብ ኢዝ ላይክ ዘ ፈርስት ፐርሰን ኦፍ ዘ ሆሊ ትሪኒቲ፣ ወልድ ደግሞ ሂ ኢዝ ዘ ሰከንድ ፐርሰን ኦፍ ዘ ሆሊ ትሪኒቲ፣ መንፈስ ቅዱስ ሂ ኢዝ ዘ ሰርድ ፐርሰን ኦፍ ዘ ሆሊ ትሪኒቲ ብለው ነው የሚያስቡት ማለት ነው። እና በስላሴ መካከል መከፋፈል ላይ ዲቪዚብል የሆነ መለኮት ወይም ደግሞ መለኮትን ይሰባብራሉ፣ ይከፋፍላሉ ማለት ነው። እኛ ግን በተረዳ ነገር በመለኮት ውስጥ ኮዛል ሪሌሽንሺፕ እንደሌለ እናምናለን። ይልቁንም አብ ወልድን ወለደው ስንል ኮዝ አደረገው እያልን ሳይሆን ምስጢር ነው። ላይክ አብ ወልድን ወለደው የሚለው ምስጢር ነው እንጂ አብ ወልድን ኮዝ አደረገው እያልን አይደለም። መንፈስ ቅዱስ ከአብ ይሰርጻል ወይም ደግሞ ዘ ኢተርናል ፕሮሴሽን ኦፍ ዘ ሆሊ ስፒሪት የሚለው አስተምህሮ መንፈስ ቅዱስን አብ ኮዝ አደረገው እያልን ሳይሆን ይህም ደግሞ ስርጸት የሚባል ሌላ ምስጢር ነው ማለት ነው። እና ኮዛል ሪሌሽንሺፕ አንዱ ሌላውን አስገኘው። ኦርደር ዘ ፈርስት ፐርሰን ዘ ሰከንድ ፐርሰን ዘ ሰርድ ፐርሰን የሚሉ አስተምህሮች በሙሉ በኢትዮጵያ ቤተክርስቲያን የተወገዙና ፍጹም መንገድ የሳቱ ይልቁንም ከኮንቴክስቱ የወጡ ጌታችን ለአይሁድ የተናገረው እኔ መለኮት ነኝ ብሎ ቢናገር መንፈስ ቅዱስን እግዚአብሔርን መሳደብ እንዳይሆን። ምክንያቱም ጌታችን በትህትናው ለኦሪት ራሱን አስገዝቶ ነበር። ለምሳሌ ተገዝሮ ነበረ። የኦሪትን የመንጻት ኃጢአት ሳይኖርበት ኃጢአተኞች ብቻ ናቸው የመንጻትን ስነስርዓት የሚፈጽሙት። ነገር ግን ጌታችን ከትህትናው ጋራ ከእመቤታችን ጋር የመንጻትን ስነስርዓት ፈጽሞ ነበረ። ምን እያልን ነው? ጌታችን ቅዱስ ጳውሎስን ገላትያ ላይ ከሕግ በታች የሆነ ልጁን ወደዚህ ዓለም ላከልን ይላል እና ከሕግ በታች ራሱን አስገዝቷል ማለት ነው። እና ኢቭን ስለ መንፈስ ቅዱስ እንኳን አይነግራቸውም ነበር። ምክንያቱም የሁለት ሰዎች ምስክርነት እውነት ነው የሚለውን የሙሴን ኦሪት ለመጠበቅ ብሎ ማለት ነው። እና ጌታችን በወንጌል የተናገራቸው ነገሮች አንደኛ ኦዲየንሶቹ አይሁድ ናቸው፣ ሁለተኛ አይሁድን ላለማሰናከል ብሎ ነው፣ ሁለተኛ በትህትና ራሱን ቅዱስ ጳውሎስ እንደተናገረው ከሕግ በታች ለማድረግ ብሎ ነው እንጂ በመለኮቱ ከአብ የሚያንስ ሆኖ አይደለም። ላይክ ኢስተርኖች እና ካቶሊኮች እንደሚሉት በስልጣኑ ከአብ የሚያንስ አይደለም፣ ወይም ደግሞ ስልጣኑን ከአብ ሰከንደርሊ ያገኙ አይደለም፣ ወይም ደግሞ እውቀትን ከአብ ያገኙ አይደለም። ለምሳሌ ያችን ቀን ከአብ በስተቀር ልጅም ቢሆን አያውቃትም ማለት ባጭሩ ፍጡር አያውቃትም እያለ ነው። ባጭሩ ማለት ነው። ፍጡር አያውቃትም ማለት ለምን አስፈለገ ብንል ፍርድ የመለኮት ገንዘቡ ብቻ ሆኖ በዛ ዘመን በመጨረሻው ዘመን ፍርድ ደግሞ የዘላለም ሕይወት ከዛ በፊት በሰራነው ስራ የሚወሰን ስለሆነ ካልኩሌት አድርገው ወልድ በዚህ ቀን ከመጣ እኚህን ሰርተን እንጠብቀዋለን፣ እሱ በዚህ ቀን የሚመጣ ከሆነ በዚህ ቀን ንስሐ ገብተን እንጠብቀዋለን ብለው ካልኩሌት የሚያደርጉ ሰዎች ስላሉ አትልፉ። ፍርድም ሆነ ያችን ቀን ማወቅ ለመለኮት ብቻ የተሰጠ ገንዘብ ነው ብሎ ከፍጡር ሲለይ ነው እንጂ አብን ከወልድ ሲለይ አይደለም። ግልጽ ለማድረግ ማለት ነው። እነሱ ግን በግልጽ ያችን ቀን ወልድ ያውቃታል፣ ግን ወልድ ከአብ ሰከንደርሊ አግኝቶት ኢንፎርምድ ሆኖ ነው እንጂ የሚያውቀው በመለኮቱ በባህሪው ያችን ቀን አያውቃትም ብለው ነው የሚያስቡት ማለት ነው። እና ይሄ ቀላል የሚመስል ግን አደገኛ የሆነ ምንፍቅና ነው። ሞናርኪ ኦፍ ዘ ፋዘርን የኢትዮጵያ ቤተክርስቲያን አታስተምርም። ኢስተርን ኦርቶዶክሶች ከኢትዮጵያ ውጡልን። ግልጽ የሆነ መልእክት